አሁን እኛ ችግሩ ምንድነው አርጉ ምትሉን ነው ማን የትኛውን ልታስጥሉን መጣችሁ የትኛውን እምነታችን ነው ልታስጥሉን የመጣችሁት እኔ አንተን ላስጥል መጣው ታው ገላትና ድሳናትን ታው እንትና ገዳም ሄደህ አፈር ተቀባ እንትን ተቀባና 10 ትውልድ 10 80 ትውልድ ይማራል የሚለው ገሃነም ነው የሚከተ አትማርም ልጅን ኪሮስ ብለ ጥራውና ካንተ ጋር ገነት ይገባል የሚለው ትምርት የሰይጣን ትምርት ነው እንዳትከተል እሱን ጣል እሱን ያልኩ ነው እኔ ኦኬ እንትን ገዳም ሄጄ ብቀበር 7 ትውልድ መንግስተ ሰማይ ይገባል ስትል ታው እሱ ገሃነም ይከታል እሱ ትምርት ትክክል አይደለም ጣል ፈለገ ጣልና ወደ ኢየሱስ ተመለስ ወደ ስላሴ ተመለስ ያልኩ ነው ያለው አንተ የትኛውን ትምርቴ ነው እኔ ልታስጥለኝ መጣው የትኛውን ኢየሱስ ከዘላለም ሞት ያድናል የሚለው በሱ ቤዛነት እንዲያው በጸጋው በኩል ጸድቃለን የሚለውን ትምርት ልታስጥለኝ ነው መጣው ኢየሱስ ብቻውን ያድናል ስል አይ ኢየሱስ ብቻውን አይደለም ከ5 ከ6 ከ7 ሰዎች ጋር ተረዳርቶ ነው ብለህ 5 ቅዱሳን ይዘልኝ ልትመጣ ነው የትኛውን ትምርቴን ነው ልታስጥለኝ መጣው እኔ ክርስቲያን ካልተባልኩኝ ማን ነው ክርስቲያን ሊባል የሚችለው በዚህ ምድር ላይ የትኛውን የሐዋርያት ትምርት ሳልቀበል ቀርቼ ነው የትኛውን የኢየሱስ ትምርት ሳልቀበል ቀርቼ ነው አንተን ቀን ሙሉ አይበቃኝም በዘረዝር አንተ ቤት ውስጥ ያለው እኛ ጥሪያችንም እንደውም ወደ ፕሮቴስታንት አይደለም ወደ ወንጌል እውነት ወደ ክርስቶስ ወደ ሶርሱ ወደ ምንጩ ተመለሱ ነው ምንለው ስለዚህ አንድ ሰው እንግዲህ ታዘበኛል ማለት ጥሩ ነው አንድ ጊዜ ማለት ነው በእኛ ፊት መጣችሁ ይሄ ድፍረት ነው ነውር ነው ክርስቲያን አይደላችሁም ብሎ ክሌም ማድረግ ማለት ነው አመሰግናለሁ